ምሳሌ ሰዓት ታከብራላችሁ? ሐኪሞች ሰዓት ያከብራሉ? አትመልሱልኝ ስለምታውቁት እዛው ይዩት። ሰዓት ማክበር ላይ ምን አይነት ችግር እንዳለ ሙያውን ጋውኑን ባልነው ልክ አቲቲዩዳችሁ ይመስላል። ሰርቪንግ ነው የማገልገል አቲቲዩድ ያለበት ጋውን የሚያከብር ነው። ያው አፕሪሺዬሽን እንደ ሀገር ያለ ስብራት ነው። የራስን አንድ ሐኪም ካዳነው በኋላ ስንት ሰው አመሰግናለሁ ሌላ ሀገር ያው አበባ ሚላካል ፖስታ ሚላካል ታውቃላችሁ። እንደሱ ሳይሆን ጀስት አመሰግናለሁ ብሎ አድንቆ እንደሚሄድ አላቅም። ስለከፈልኩ ነው ያከምከኝ ብሎ የሚያስብ ሰው ብዙ ሊሆን ይችላል። ማድነቅ የለም፣ በተለይ ደግሞ የራስ ማድነቅ የለም። የራስ ነገር ሁሌ ርካሽ ነው ኢትዮጵያ ውስጥ። በጣም ምርጥ ሐኪም ቅድም እህቴ እንዳነሳችው እዚህ ምንም አቴንሽን ያላገኘ ሰምዌር ሲሄድ ሊከበር ይችላል። ምክንያቱም ሙያን ታሳቢ ያደረገ ዕውቀትን ታሳቢ ያደረገ የሚጨበጥ ፍሬን ታሳቢ ያደረገ የማድነቅ የማመስገን ባህል በጣም አነስተኛ። ለዚህ ስብሰባ እንኳን ሲመጣ እነዚህ ተሟልተዋል እነዚህ ይቀራሉ አይልም ሰው፣ ከሳሽ ነው። አፕሪሺዬሽን የሚባል ነገር በከፍተኛ ደረጃ የለም። ይሄ ደግሞ በሕክምና እንደምታውቁት ፖዚቲቭ ኢነርጂ በጣም ብዙ ነገር አለ፣ ብዙ ትርጉም